الحمد لله حمدا كثيرا طيبا مباركا فيه والصلاة والسلام على من لا نبي بعده وآله وصحبه ومن والاه وبعد فإن شاء الله أديس من جمرات كتاب وين رسالة القواعد المثلى في أسماء الله وصفاته العلى يتسنيك الثاني هنا وديوانو سالقبا بستفيس عندي ሶስት ነገሮች ለመናገር ፈልጋለሁ ኢንሻአላህ። የመጀመሪያ የጻፋትን ሰውዬ በተመለከተ ነው። እሱን በተመለከተ ሰፊ ዝርዝር ያስፈልግም። العلامة ابن عثيمين رحمه الله سو غني عن التعريف ተገለጻ የተብቃቃ ነው የሚሆነው ኢንሻአላህ። በኒያፍም ተገልጾ ላይ ይገለጽ ይችላል። በዕልሙም ቢሆን እንዲሁ ለሱና አለይታ ያለ አካልም ከመሆኑ ማኳያ ዙሁዱንም ቢሆን በጥቅሉ ወይዳሩ ذكر الله ከሚባሉት ነው የሚመደበው ተብሎ ይገመታል። ሰዎች አንዳንድ ሰዎች እሳቸውን ሲዋቸው አላህን የሚያስታውሱ የሆኑ ሰዎች የአላህ ሰው ከመሆናቸው የተነሳ እንደዛ ያሉ ሰዎች አሉና ከነዛ የሚመደብ በቂየቱ ሷሊህ ነው ተብሎ ይገመታል። ስለዚህ በጥቅሉ ተውዲህ الواضح تعميا ነው ይላሉ። ምን ማለት ነው? ግልጽ የሆነ ነገር ገልጻለሁ ብሎ መሞከር የባስ ማጨለም ካልሆነ በቀር እንጂ አይገልጸውም ማለት ነው። ለምሳሌ አሁን የምታዋትቂ ፀሐይ ይችን ፀሐይ አብራራለሁ ገልጻለሁ ብሎ ማለት ዝም ብሎ ፀሐይ ያለው ስሟ ብቻ ነው የሚያብራራት እንጂ አብራራለሁ ብሎ ማለት የባስ ማጨለም ነው ማለት ነው። ስለዚህም አላኩል ይላል ከማብራራት የተብቃቃ ነው ያምናለሁ ነው ሰይሚን እኔ ገልጨው የሚገለጽ ነው ላይሆን ይችላልና ሁሉም ስለሚያውቀው ስለዚህ በዚህ በጻፋ ሰውዬ ጉዳይ ያለውን በይሁብ እናልፈው ይገምታለሁ። ሌላው ፈኑን በተመለከተ ፈኑ ምንድነው? የመጀመሪያ ኪታቡ ይዞታው ምንድነው ቢባል እሱ ዒልሙል ዐቂዳ ነው። ስለ ዐቂዳ ወይንም ተውሂድን በተመለከተ ይሆናል ኢንሻአላህ። እሱ ዐቂዳና ተውሂድ ማለት ምን ማለት ነው ቢባል ዐቂዳ ማለት አልኢስቲስላም ዐቅድ የሚለው ነው የተያዘው መቋጠር ማለት ነው። እንደ ቋንቋ ያው ልቡን አንድ አይነት አቋም ስለሚያስይዘው ከዛ ነው ዐቂዳም የተባለበት። ተውሂድ ይሳብሎ ማለት ቢባል ተውሂድ መስደር ወሐቱ ተውሂደን አንድ ጀዐልቱሁ ዋሂደን ማለት ነው። አንድ ነገር አንድ ያደረጉት ማለት ገንጥሌ ብቸኛ ያረኩት ማለት ነው። ወሐቱ ሸይአ ተብሎ ይባላል እንደ አረበኛ ቋንቋ ማለት ነው። አንዳችን ነገር የብቻ ገነጠልኩት ማለት ነው። ይሄ አባባል ግን ወዲ አላህ ላይ ስንወስደው ይሄ ማዕና ይሰጣል ይባል ይሄ ማዕና አይሰጥም። ወሐቱ ሸይአ ፊዕሉል ፋኢል ነው። ይሄ አንድ ነገር የብቸኛ ያረኩት ማለት ነው። አላህ Subhanahu Wa Ta'ala ደግሞ ብቸኛነቱ የሱ ሲፈቱ እንጂ እኛ ያሰጠነው አይደለም። ስለዚህ ተውሂድ ብሎ ማለት ወዲ አላህ ስንወስደው ኒስበቱላሂ ኢለ ተፈሩዲ ማለት ብቸኛ ነው። ብቸኛነቱን አምነን ወደ ብቸኛነት ማስጠጋት ማለት እንጂ እኛ ብቸኛ ያደረግነው ማለት አይደለም የተፈለገው። አስሉ ተውሂድ ማለት አንድ ነገር ብቸኛ ማድረግ ፈዕሉል ፋኢል አንድ ሰውዬ ራሱ ገንጥሎ ብቻ ሲያደርገው ነበር። ብቸኝነቱ የአላህ Subhanahu Wa Ta'ala የራሱ ሲፈት ስለሆነ ኒስበቱላሂ ኢለ ተፈሩዲ ብቸኛነቱን ወደ ብቸኛነት ማስጠጋት ብቸኛነቱን ማመን እሱ ነው ተውሂድ የተባለው። ሌላው መካከላቸው ተውሂድና ዐቂዳ ግንኙነታቸው ምንድነው በሚለው ሁኔታ ደግሞ ተውሂድና ዐቂዳ ዑሙምና ኹሱስ ናቸው። በይነሁማ ዑሙም ወኹሱስ ወጅህ ተውሂድ ብሎ ማለት አላህ Subhanahu Wa Ta'ala ላይ ያለን እሱ የሚለይባቸው ነገሮች ወይም ደግሞ እሱ የሚለይባቸው ነገሮች ሶስት ናቸው እና እሱ ነው ተውሂድ ሩቡብያ ኡሉሂያ አስማኡ ሲፋት በመነለው ጉዳይ በዚህ ብቸኛ ማድረግ ወይንም ወደ ብቻ ማስጠጋት ብቸኝነቱን ማመንና ማስጠጋት ወደ እሱ ማለት ነው። ዐቂዳ ግን ሰፋ ይላል። ምክንያቱም ተውሂዱላህ አላህን ዙሪያ ላይ ያለውንም እሱን ያካታል። አለፍ ብሎ ደግሞ በረሱሎች ማመን በመጨረሻው ቀን ማመን ቀዷና ቀደር አርካኑል ኢማን የምንቆጥራቸው በሙሉ ዐቂዳ ተብሎ ይቆጠራል። ስለዚህ ዐቂዳ ሰፋ ይላል። ስለዚህ ዐቂዳ ቦታ ላይ ተውሂድ ብለን ስያሜ የተሰጠው ዐቂዳን ዐቂዳ ውስጥ ከሚታመኑ ነገሮች ትልቁ ተውሂድ ስለሆነ ነው ዐቂዳን
ተውሂድ ተክቶ የመጣው እንጂ አለበቀረ ተውሂድ የሚለው አቂዳ ከሚለው ጠበብ ይላል። ስለዚህ አቂዳ ያለው ከሰውየው ላይ የሚፈለጉበትን ማመን የሚፈለጉበትን ነገሮች በሙሉ እሱን ሁላ ያካታል ነው። ተውሂድ ያለው ግን አላህ ላይ ብቻ ያጥራል። አላህ ላይ ያሉትን ሶስቶቹን ተውሂዶች ያጥራል። ምናልባት አንዳንድ ዑለማዎች ተውሂድ የሚባለው ተውሂዱል ኢትባዕ የሚባል አለ። በነቢዮች ላይ ሰለላሁ ዐለይሂ ወሰለም በነቢ ዐለይሂ ሰላቱ ወሰላምን ብቸኛ ማድረግ ማለት ምን ማለት ነው? በመከተል ዙሪያ ሰውን ብቻ እንጂ ሌላ አንከተልም። ተውሂድ አላህም ላይ ያደረግነው በይህኛው ነው ያደረገው። በእነዚህ አባባሎች ተውሂድና አቂዳ ዑሙም ወኹሱሱን ወጅሂ ሊሆን ይችላል። ምክንያቱም ተውሂድ የነቢያችንንም ነገር በነገራችን ላይ አቂዳም ቢሆን ያካተዋል። አይሆንም አፍወን አላኩል ሃል ተውሂዱ ኢትባዕ እያሉ ይቆጥራሉ። ግን ተውሂዱ ኢትባዕ የሚባለው አባባል ጥሩ ነው አይደለም ወደሚለው ስንሄድ ማዕናው ጥሩ ነው፣ የሚያጠራጥረው ነገር የለም። በኢትባዕም ተውሂድ ማድረግ ማለት ነው። ነገር ግን ተውሂድ ጋር አብሮ በመቆጠሩ ምክንያት አላህ ላይ ያለ ነገር ስለሚያስመስል ባይባል ጥሩ ነው የሚባል አባባል አለ። አላኩል ሃል የታሰበው ግን ተውሂዱ ኢትባዕ በማለት ነቢይን ዓለይሂ ሰላቱ ወሰላም በመከተል ምክንያት የአላህ ዙሪያ ስናዞረው በማምለክ ዙሪያ ነው ብቸኛ የምናደርገው፣ ወይንም ደግሞ በሩቡብያ በአስማእ ሲፋቱ ነው። ነቢይን ዓለይሂ ሰላቱ ወሰላም ስንሄድ ግን በመከተል ሰውን እንጂ ሌላ አንከተልም ከሚለው አኳያ ነው ተውሂድ ኢትባዕ እያሉ የሚሉት። ሌላው ተውሂድ እና አቂዳ ይህ እንዲህ ከሆነ ደረጃውስ ምንድን ነው? ፈኑ ይህን ነው ብያለሁ። እንደገና ደግሞ ደረጃውስ ምን ያህል ነው ቢባል ሁለት ነገር ጠቅሼ አልፋለሁ ኢንሻአላህ። ከተውሂድ ደረጃ ወይንም ተአቂዳ ደረጃ ሁለት ነገር ብንጠቅስ፣ አንድ የዱንያም የአኸራም ሰላም መሆን የሚገኘው አንድ ተውሂድ ነው። ተውሂድ ከሌለው ሰውየው ሰላምም አይኖረው። ይህም በተመለከተ አላህ ሱብሓነሁ ወተዓላ ምን ይላል? አለዚነ አመኑ ወለም የልቢሱ ኢማነሁም ቢዙልሚን ኡላኢከ ለሁሙል አምኑ ወኡላኢከ ሁሙል ሙህተዱን። እነዚያ አምነውና እምነታቸውን ያላግበሰበሱ በቆሌው በሙሉ ያላግበሰበሱ ያላቀላቀሉ ሰዎች ጥርት ያደረጉ ሰዎች ኡላኢከ ለሁሙል አምኑ ለሳቸው ሰላም አላቸው ይላል። ይህን ሰላም በአኺራ ብቻ የፈሰሩም አሉ። በዱንያም በአኺራ ሚን አዛቢላህ፣ በዱንያም በአኺራ ሚን አዛቢላህ ከአላህ ቅጣት ሰላም ይሆናሉ ይላል ይሄ አያት። ይህም ብቻ አይደለም፣ ኡላኢከ ሁሙል ሙህተዱን እሳቸው ደግሞ ቀጥታውን መንገድ ያገኙ ሰዎች ናቸው ይላል አላህ ሱብሓነሁ ወተዓላ። ስለዚህ የተውሂድ ደረጃው አንዱ ይሄ ነው። በዱንያም በአኺራም ሰላም ማግኘት፣ ቀጥታ መንገድ ማግኘት ይህ በላይ ደረጃ ባይወራም አያስፈልግም። ሌላ አንድ ሊጨምር እንግዲህ የሰው ልጅ የተፈጠረው እንደሚታወቀው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሲል አላህ ሱብሓነሁ ወተዓላ እንደሚያመለክተው የሰው ልጅና ጋንንትን አልፈጠርናቸውም ሊያመልኩ ቢሆን እንጂ የሚለው እንደሚያመለክተው፣ ስለዚህ ለዒባዳ ነው የተፈጠርነው። ነገር ግን ማንኛውም ዒባዳ አሁን የያዝነው ርዕስ ተውሂድ የሚባለው ነገር ከሌለ ተቀባይነት የለውም። ይህም የተውሂድን ደረጃ ትልቅ እንደሚያሳዩ አንገብጋቢነቱን እንደሚያሳዩ ነገር አንድ ነው። ይህም በተመለከተ አላህ ምን ይላል? ፈመን ካነ የርጁ ሊቃአ ረቢሂ ፈሊዕመል ዐመለን ሷሊሃ ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ። አላህ ሱብሓነሁ ወተዓላ በጥሩ ሁኔታ ማግኘት የፈለገ ሰውዬ ፈሊዕመል ዐመለን ፈመን ካነ የርጁ ሊቃአ ረቢሂ ፈሊዕመል ዐመለን ሷሊሃ፣ በጎ ስራን ይስራ ይላል። ዐመሉን ሷሊህ ማለት ምን ማለት ነው ቢባል፣ አንደኛ ኢኽላስ ያለበት ከአላህ ውጭ ሌላ ያልታሰበበት ያልተቀላቀለበት ማለት ነው። ሁለተኛው ዐመሉን ሷሊህ ማለት በጎ ስራ ማለት የሚሰራው ስራ ቅድም እንደጠቀስ ነው ኢትባኡ ነቢያችንን ዓለይሂ ሰላቱ ወሰላም ብቻ መሆን ማለት ነው። ይህን ያካተተ ዐመለን ሷሊህ ፈሊዕመል ዐመለን ሷሊሃ ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ። አላህን በሚያመልከው ሰዓት በሚያመልከው ነገር ላይ ማንንም ምንንም ሸይአን ተዑም ነኪራ ባዕደል ነፍይ ተዑም ይላሉ። ዑሙምን ትጠቅማለች። ዑሙም ብሎ ማለት ማንኛውንም ነገር ማለት ታካታለች ነው። ሸይአ ነው፣ ነኪራ ነው፣ ማዕሪፍ አይደለም። እንደገና ከነፍይ በኋላ ወላ ዩሽሪክ የሚለው ከዛ በኋላ መንጣቱ መካከል የገባው ነገር አያግደውም። ሙያውን ለመስራት ባዕደ ነፍይ መጥቷል ማለትን ሙያውን ለመስራት መካከል የገቡ ነገሮች እሳቸው ያግዱትምና አላ ኩሊ ሃል ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ ሲል አሐደን ሸይአን ሳይሆን አሐደን ነው። አፍዋን ወላ ዩሽሪክ ቢዒባደቲ ረቢሂ አሐደን የሚለው ራሱ ነኪራ ስለሆነ
ከነፊ በኋላ ስለመጣ ምንን ይጠቅማል? ማንኛውም ነገር ነብይም ቢሆን መለይካም ቢሆን ወልይም ቢሆን ማንኛውም ሁሉ ሸይ ከአላህ ውጭ ያለ አካል አላህን ሱብሓነሁ ወተዓላ በሚያመልክ ሰዓት ይሄ ሰውዬ ማንንም አያጋራ ሲል የሚጋሩትን አካል የመረጠው ነገር የለም። ማንኛውንም አካቶ ነው የተናገረው። ይሄ የቋንቋው ስልት ነው። የአረበኛው ቋንቋው ስልት ራሱ ከነፊ በኋላ መንጣቱ አሐደን ማዕሪፋ ያላደለ ነገር ነኪራ መንጣቱ ማንኛውንም ያካታል። ስለዚህ ነቢያቶች ላይ ወይንም ደግሞ ወልያቶች ላይ እየተለየ እንዲህ ሰበብ ናቸው የሚባሉ ወደ አላህ ይቀርባሉ በጣም ይቀርባሉ የምንላቸውን አካሎች የሆነ የዒባዳን ዘርፎች ኢስቲጋሳን ምናምን ይመስል ብንሰጣቸው ሰበብ ነውና ችግር የለም ምናምን ብለው የሚደረድሩ አካሎች ይህም አያት ጋር የሚጋጭ ነው። ማንኛውም አካል ነው። ትንሽ ሰው ትልቅ ሰው አላለም፣ ድንጋም ዛፍ አላለም፣ መለይካ ምንም ስላላለ ማንኛውም አካል እንዲያጋራ ነው የሚለው። ስለዚህ አላ ኩሊ ሐል የተውሂድን ደረጃ ከሚያሳዩ ነገሮች አንዱ ነው። ሌላኛው ደግሞ ማንሳት የምፈልገው ነገር ይቺ ኪታብ የሚለያን ነገር ቀዋዒድ ናት። በቃዒዳ ነው የተጻፈችው። ቃዒዳ ብሎ ማለት ምን ማለት ነው ቢባል አንድ ጠቅለል ያለ ነገር ሆኖ ቋት ማለት ነው። እዛ ቋት ላይ ብዙ ነገሮች ይካተታሉ፣ ወይንም ሚዛን ማለት ነው። ውስጡ ብዙ ነገር የሚያካት ነገር ያለው አጭር መልእክት ሆኖ ያ መልእክት ሰዎች ሊያሐፍዙት የሚችል ነገር ግን እዛ ውስጥ ለማስገባት ሰፊ መሳኢሎችን ለማስገባት የሚችል ቃዒዳ ይባላል፣ ወይንም አሱል ይባላል። ይሄ ጠቃሚነቱ በጣም ይችን ኪታብ ከሚለያት ነገር አንዱ ነው። ለይህ ዑለማዎች ቀዋዒድ ላይ ትኩረት ማድረግ ወሳኝ ነው ይላሉ። ይህን ያሉበት ምክንያት ፈዋኢዳ መንሱራ የተበታተኑ ፋይዳዎች ወይንም መሳኢሎች ለነዛ ሀዊ መሆን ወይንም ደግሞ አካቶ እነዛን ሁላ ማሐፈዝ አስቸጋሪ ነገር ሊሆን ይችላል። ማንም ሰው ላያገኘው ይችላል። ነገር ግን ብዙዎቹ መሳኢሎች አንድ ቦታ ላይ ማስቀመጫቸውን ታወቀ፣ ቀዋዒዶቹን ካወቀ ብዙዎቹ መሳኢሎች እዛ ውስጥ ያገኘዋል። በሰዓቱ ላይ የማያውቀው መስአላ እንኳ ቢመጣበት ያንን መስአላ በዛ ሚዛን ይመዝነዋል። ምክንያቱም ሚዛኑን ስለያዘ ሚዛኑ መመዘኛ ነው። ማንኛውንም ነገር መዝኖ የወጣ ይወጣል፣ ያደፋው ይወጣል፣ ያላደፋው ይቀራል ማለት ነው። ያን ስለሚጠቅም ቀዋዒድ ላይ ትኩረት ማድረግ ወሳኝ ነው ብሎ ይላሉ። ይህን ቀዋዒድ የሚይዙት ተቁርአን ተሐዲስ ነው አያያዙ ሁኔታ። ነገር ግን ከዛ በኋላ ለኋላ ልጅ ያንን ሲይዘው ብዙ ነገሮች ውስጥ ማካተት ያስይዛልና ቀዋዒድ ላይ ትኩረት ማድረግ ወሳኝ ነው ይላሉ ዑለማዎች። በህም የተነሳ አልዓላመቱ አብዱራህማን ብን ሰዕዲ ረሂመሁላህ ቀዋዒድ ፍቅህያቸው ላይ 149 በይት የምትሆን ግጥም አላቸው። እዛች ላይ ምን ይላሉ? ፈሕሪስ አላ ፈህሚከ ሊልቀዋዒድ ጃሚዐቲል መሳኢል ሸዋሪዲ። ፈሕሪስ ጓጓለት አላ ፈህሚከ በመረዳትህ ሊልቀዋዒድ ቀዋዒዶችን ለመረዳት ጓጓለት ትኩረት ስጠው ይላሉ። ጃሚዐቲል መሳኢል ሸዋሪዲ የፎገዩ ወደ ዳር ያፈነገጡ የሆኑ ወይንም የጠፉ የሆኑ ማለት ብዙ ታዋቂነት የሌላቸው ከጓደኞቻቸው የራቁ የሆኑ መሳኢሎችን ብዙ ሊታወቁ የማይችሎችን ሻሪድ ማለት የፈረጠጠ ነገር ሻሪድ ይባላል፣ ያመለጠ። ስለዚህ መሳኢሉ ሸዋሪድ ማለት ራቅ ያሉ መሳኢሎችን ፊት ለፊት ሊታዩ ብዙ ጊዜ የማይታዩ መሳኢሎች ሰብሳቢ የሆኑን ቀዋዒዶችን በመልመድ ትኩረት አድርግ ይላሉ። ይህን ያሉበት ቅድም መጀመሪያ ላይ እንዳልኳችሁ ቀዋዒዶች አሁን እስትሕዷር የማያደርጋቸውን ወይንም ደግሞ አሁን በልቡ ያልያዛቸው መሳኢሎች ወይንም ሰምቷቸው የማያውቀው መሳኢሎች ራሱ ቢኹሱሲህን በራሳቸውን በተመለከተ ደሊል አላቸው ተብሎ የማይባል በራሳቸው ላይ ደሊል ያላቸው ወይንም ደግሞ ያልተሰማ ሰውየው ሳይሰማ ያቀራቸውን ደሊል ያልሰማላቸው መሳኢሎች በሚያቀርቡለት ሰዓት እነዛ ቀዋዒዶች ውስጥ አስገብቶ የዛን መልእክት ወይንም ደግሞ የሳቸውን ብይን ሊገልጸው ይችላል። ከዛ አኳያ ቀዋዒዶች ላይ ትኩረት ማድረግ ወሳኝ ነው ይላሉ። ይችም ኪታብ ለየት የሚያደርጋት ነገር ቀዋዒዱል ሙትላ ወደፊት እንደምትንገባ እንደምናየው የተለያዩ ቀዋዒዶች የሚያስቀምጠው። ስለዚህ ቀዋዒዶቹ ላይ ያለን ትኩረት በመጀመሪያ ምክር የምሰጠው ወደፊት ደርስ ስንገባ እዛ ላይ ትኩረት ብናረግ ቃዒዳው ላይ አፍራዶች ላይ ላይሆን ይችላል፣
ሙፍረዳት ላይ የሙፍረዳት ትርጉም ምናምኖች አሉ። እሱ ጥሩ ነው። በነገራችን ላይ ግን ከዛ የበለጠ ጠቅለል ያለውን ሐሳቧን ወይንም ደግሞ እዛች ፈስል ላይ ወይንም እዛ ርዕስ ላይ ያስቀመጠውን ህግ እሱን ወደ ልባችን ማስቀመጥ በአእምሯችን ውስጥ ለማስቀመጥ እሱ ላይ ጥረት እንድናደርግ ብዬ ምክር ለመስጠት ፈልጋለሁ። ምክንያቶቹም የሚያመጧቸው ደሊሎች አሉ። ሐዲስም ቁርአን አለ። እሱ መታወቅ አለበት። አይታወቅ እያልኩ አይደለም። በዋነኝነት ግን እሱን ከመታወቁ ጋራ ልባችንን እዛ ውስጥ አድርገን ጠቅለል ያለው ምልክቱን ሳናይ ታለፍነ ያው አሁንም ቅድም ያልነው የቃዒዳን ጥቅም ላናገኝ ስለምንችል ቀዋዒዶቻቸውን ወደፊት ያሉትን አንድ ሁለት ብለን በልባችን ማስቀመጥ ይኖርብናል ብዬ በመጀመሪያ አማና መስጠት ፈልጋለሁ። ከዛም የዛሬው ዝህል ጨርሰውና ነገ ኢንሻአላህ የባለ ኪታቡን ማን ነው በስመላ ማን ቁጥባን ጀምራለን ኢንሻአላህ። የተውሂድ አይነቶች ምናምን ሳልነካ ያቀረሁት ነገ ስለሚባሉ እዛው ላይ እናነሳዋል ብዬ ነው። هذا وصلى الله وسلم على نبينا محمد وآله وصحبه أجمعين.